you know አንዳንዴ ፈተና ሲበዛባችሁ ማለት ነው ወደ በረከታችሁ ስለተቃረባችሁ ነው ግን ደግሞ በረከታችሁ እንደተቃረበ ለማወቅ ከመንፈሳችሁ ጋር ቀረቤታ ያስፈልጋችኋል ከእግዚአብሔር ጋር መቅረብ ይኖርባችኋል ማለት ነው you know እኔ ከምታስቡት በላይ ከእግዚአብሔር ጋር ቅርብ ነኝ ያ ስለሆነም የሆነ ፈተና ሲመጣብኝ ያ ፈተና ጊዜያዊና you know የሚያልፍ እንደሆነ አውቃለሁ so ባዝንም ከልቤ ከውስጤ አይደለም የሆነ ነገር ያዝናል ግን ደግሞ መንፈሴ ሰላም ነው and ሰላምን የምታገኙት ለካስ ከእግዚአብሔር ጋር ቅርብ ስትሆኑ ነው you know ሁሌም ጸሎታችሁ ልባችሁ ላይ ሲሆን ነው ጸሎት ማለት ቤተክርስቲያን ሄደ መጸለይ ብቻ አይደለም ተመርከከ መጸለይ ብቻ አይደለም ጸሎት ማለት እግዚአብሔርን ማስታወስ ነው በልብህ እግዚአብሔር እንዳለ ማወቅ ነው ከጎን ካጠገብህ ያለ እግዚአብሔር እንዳለ ማወቅ ነውና ጠንካራ ነኝ እሱን ይዤ ነኝ በምን ታምር ዝቃልልም በምን ታምር ራሴን አልጠረጠርም ያው እተማመናለሁ ሁሉም ነገር ለከፍታዬ እንደሚያደርገው ወዳቸዋለሁ